ሚዲያችንንና ፕሮግራሞቻችንን ሰብስክራይብ፣ ላይክ እና ሼር በማድረግ እንድትከታተሉንና እንድታደምጡን በአክብሮት ሰላም ጤና ይስጥልኝ። ታማኝ መረጃ ምንጭ ከሆነው ከሎሚ ቴሌቪዥን የሰዓቱ ዜናዎች ይዘንላችሁ ቀርበናል። ከሀገር ውስጥ ፖለቲካ እስከ ቀጠናው የጸጥታ ሁኔታዎች ድረስ የተሰሙ አበይት መረጃዎችን ዋና ዋናዎችን አስቀድመን እናደምጣችኋለን። ሎሚ የነገ ብሩህ ተስፋ ጽኑ መሰረት። በእግረኛና በሜካናይዝድ ኃይሎች የታገዘ ግጭት በሸረሪና ተቀሰቀሰም። የትግራይ ክልላዊ መንግስት ይፋ መግለጫ አወጣም። የጠቅላይ ሚኒስትር አብይ መግለጫ የወልቃይቴ ይገባኛል ጥያቄ በዝርዝር እንመለከተዋለን። የአርኤስኤፍ ግሩፕ 26 ተዋጊዎችን ለሱዳን ጦር እጃቸውን ሰጡም። ለአሁን ያዝናቸው አርዕስተ ዜናዎቹ በከፊሉ እነዚሁ ነበሩ። አሁን ደግሞ የክስተቶቹ ዝርዝር መረጃ ምክንያቶችና ተያያዥ ትንታኔዎችን ሰፋ አድርገን ወደምናይበት ወደ ዝርዝር ዜናዎቻችን እንሻገራለን። አብራችን ቆዩ። ዛሬ ቅዳሜ ሐምሌ 25 ቀን 2018 ዓ.ም ከንጋቱ 11:45 ጀምሮ በምዕራባዊ ትግራይ ሸራሪና አካባቢ በኢትዮጵያ ወታደራዊ ኃይሎችና በትግራይ ኃይሎች መካከል በእግረኛና በሜካናይዝድ ክፍሎች የታገዘ ከባድ ውጊያ መቀስቀሱን ተሰማ። የወጡ መረጃዎች እንደሚያመላክቱት በአካባቢው የተቀሰቀሰው ይህ ግጭት ከፍተኛ መጠን ያለው እንቅስቃሴ ሲሆን ሁለቱም ወገኖች በከባድ መሳሪያዎች የታገዘ የተኩስ ልውውጥ እያደረጉ ይገኛሉ። ይህ በሸራሪና አካባቢ የተነሳው ከባድ ውጊያ ሰሞኑ ከሁለቱ ወገኖች በኩል ሲስተጋቡ ከነበሩ የቃላት ምልልሶች እንዲሁም የሚዲያ ውጥረቶች በኋላ የተከሰተ ነው። ወቅታዊ ሁኔታው ተከትሎም የተከሰተው ይህ ግጭት ወደ ሌሎች ግንባሮችና አካባቢዎች ሊስፋፉ ይችላል በሚል በአካባቢው ነዋሪዎችና በሕዝቡ ዘንድ ከፍተኛ ስጋት መፍጠሩ ተገልጿል። በትግራይ ብሔራዊ ክልላዊ መንግስት የፕሬዝዳንት ጽህፈት ቤት ዛሬ ሐምሌ 25 ቀን 2018 ዓ.ም ባወጣው ይፋው መግለጫ የብልጽግና መንግስት በምዕራባዊ ትግራይ በኩል ሰፊ ጥቃት ከፈተ ሲል ከሷል። መግለጫው የፌዴራል አስተዳደሩ የፕሪቶሪያው የሰላም ስምምነት በመሻር በትግራይ ህዝብ ላይ ድጋሚ ጥቃት ለመፈጸም ሲዘጋጅ ቆይተው ዛሬ ንጋት ላይ ወደ ሙሉ ጥቃት ተሸጋግረዋል ያለ ሲሆን በትግራይ ህዝብና የትግራይ ኃይሎች በተቀናጀ መንገድ እንደሚመክቱት ገልጿል። የክልሉ መንግስት የዓለም አቀፍ ማህበረሰብ ሁኔታውን እንዲገነዘብና አስፈላጊውን ትኩረት እንዲሰጥም ጥሪ አቅርቧል። በሸራሪና አካባቢ በዛሬው ዕለት ስለተቀሰቀሰ ውጊያና በትግራይ ክልላዊ መንግስት የቀረቡ ክሶች በተመለከተ መረጃውን እስክናቀርብ ድረስ ከፌዴራል መንግስት ወይም ከሀገር መከላከያ ሰራዊት በኩል የተሰጠ ይፋው መግለጫ የለም። ጠቅላይ ሚኒስትር አብይ አህመድ በአማራና በትግራይ ክልሎች መካከል የሚነሳው የወልቃይት ምዕራብ ትግራይ ይገባኛል ውዝግብ መፍታት ያለበት በህዝበ ውሳኔና የሁለቱም ክልሎች ህዝቦች በመወያየት እንደሆነ ይፋ አደረጉም። ጠቅላይ ሚኒስትሩ ሀገራዊ ጉዳይ ዙሪያ የሰጡት ማብራሪያ በአንድ ወቅት የተፈጠረ ምቹ ሁኔታ በመጠቀም በኃይል ምርጫ ውሳኔ መስጠት ለአጭር ጊዜ እፎይታ ቢሰጥም መልሶ ግጭት እንደሚቀሰቅስም ገልጿል። የፌዴራል መንግስት ጉዳዩ በህገ መንግስቱ መሰረት በህዝበ ውሳኔ እንዲያልቅና በሁለቱ ክልሎች ህዝቦች ተወያይተው ዘላቂ ሰላም እንዲያረጋግጡ የሚፈልግ መሆኑን አስታውቋል። ከትግራይ በኩል አካባቢው በጦርነት ምክንያት እንደተወሰደና በኃይልም ቢሆን የመመለስ ፍላጎት እንዳለ ሲገልጽ፣ አማራ ክልል በኩል ደግሞ አካባቢው በህግ አግባብ ወደ አማራ ክልል ሊመለስ ይገባል የሚል ጥያቄ እንደሚቀርብም ጠቁሟል። ከምዕራብ ትግራይ ወልቃይት፣ ሁመራ፣ ጸገዴ ተፈናቅለው በተለያዩ የትግራይ መጠለያ ጣቢያዎች የሚገኙ በመቶ ሺዎች የሚቆጠሩ ተፈናቃዮችና የትግራይ አመራሮች በበኩላቸው የፕሪቶሪያው የሰላም ስምምነት ዋና አካል የተፈናቃዮች ወደ ቀያቸው መመለስና በህገ መንግስቱ መሰረት የተያዙ መሬቶችን ነጻ መውጣት መሆኑን ያሳስባሉ። ተፈናቃዮች ማንኛውም አይነት የፖለቲካ ውይይት ህዝበ ውሳኔ ከመካሄዱ በፊት በግዳጅ ከተፈናቀሉበት ቀያቸው የመመለስና ሰብአዊ መብታቸውና ደህንነታቸው የመከበር መብት እንዳላቸውም ይሞግታሉ። የትግራይ ወገኖች እንደሚያስረዱት ምዕራብ ትግራይ በ1987 ዓ.ም ህገ መንግስት መሰረት በትግራይ ክልል አወቃቀር ስር የነበረ በመሆኑ ህገ መንግስታዊ ስርዓቱ ሳይመለስ የሚደረጉ ሂደቶች መፍትሄ እንደማያመጡም ያምናሉ። በሳውዲ አረቢያ የሞት ፍርድ የተፈረደባቸው ኢትዮጵያውያን ስደተኞች የህይወት አድን ጥሪ አቀረቡም። በደቡባዊ ሳውዲ አረቢያ ካሚስ ሙሻይት እስር ቤት የሚገኙ ኢትዮጵያውያን ስደተኞች በሞት ፍርድ ስጋትና በከፋ የእስር ሁኔታ ውስጥ እንደሚገኙ ገልጸው ህይወታቸው እንዲታደግ ጥሪ ማቅረባቸው ቢቢሲ ዘገበ። ከትግራይ ጦርነትና ከድህነት በመሸሽ የተሰደዱት እነዚህ ዜጎች ባልተረዱት ሁኔታ ጫትና አደንዛዥ በማዛወር ተከሰው ታስረዋል። በተጨናነቁ ክፍሎች ውስጥ ያለ በቂ ምግብና አልባሳት እንደሚገኙም ተናግረዋል። አምነስቲ ኢንተርናሽናልና
ሂውማን ራይትስ ዎች ተከሳሾች የጠበቃ ውክልናና በቂ አስተርጓሚ ሳያገኙ የሞት ፍርድ እንደሚበየንባቸው ገልጿል። የሳዑዲ ባለስልጣናት ለክሱ ምላሽ ባይሰጡም በይፋው መግለጫቸው ግን ፍርዶቹ የህግ ሂደቶችን ተከትለው ዜጎችን ከእጽ ለመጠበቅ የተወሰዱ መሆናቸው ይገልጻሉ። የኢትዮጵያ ውጭ ጉዳይ ሚኒስቴር በህግ ሂደት ላይ ካሉ ዜጎች ጋር በተያያዘ ከሳዑዲ ባለስልጣናት ጋር እየተነጋገረ መሆኑንና ወደ 2000 የሚጠጉ ኢትዮጵያን ምህረት ማግኘታቸውን ያስታውቋል። ሳዑዲ አረቢያ የሚገኙ ስደተኞች የህግ ከለላ ማጣትና የሞት ፍርድ ስጋት አጣዳፊ ሰብአዊ ጉዳይ ነው። የአርኤስኤፍ ግሩፕ 26 ተዋጊዎችን ለሱዳን ጦር እጃቸውን ሰጡ። በሱዳን የሚገኙ የፈጣን ድጋፍ ኃይል አርኤስኤፍ አባል የሆነውና ግሩፕ 26 በመባል የሚታወቀው ወታደራዊ ቡድን ለሱዳን ጦር እጁን መስጠቱን ተዘግቧል። የሱዳን ዜና ኤጀንሲ እንደዘገበው ቡድኑ አባላትና የነበረው ወታደራዊ ትጥቅ ለመንግስት ጦር አስረክቧል። በሪፖርቱ መሰረት ወደ 45 የሚጠጉ ተዋጊዎችና መኮንኖችን ያካተተው ቡድን በሰሜን ኮርዶፋን የሱዳን ጦር እያካሄደ ያለው ወታደራዊ ዘመቻ ተከትሎ ከባራና አካባቢው ሌሎች ስፍራዎች ወደ ኦርዶማን በመሄድ እጃቸው ሰጥቷል። ተዋጊዎቹ የውጊያ ተሽከርካሪዎችንና የተለያዩ ጦር መሳሪያዎችን ጨምሮ የነበራቸውን ትጥቅ ማስረከባቸውም ተገልጿል። የክስተት የተከሰተው የሱዳን ጦር ሰሜን ኮርዶፋን የሚካሄደውን ወታደራዊ እንቅስቃሴ በማስፋፋትና የኤል ቦይደን ዋና ከተማ ጋር የሚያገናኙ መስመሮችን በመቆጣጠር ላይ ባለበት ወቅት መሆኑን ተናግሯል። የእጅ ስጦታውን የሱዳን ጦርና የጸጥታ ባለስልጣናትን ተቀብለው ሲያስተናግዱ ቀደም ሲል ከአርኤስኤፍ ተለይተው ወደ ሱዳን ጦር የተቀላቀሉት የቀድሞ አዛዥ አልኑር አህመድ አዳም በስፍራው መገኘታቸውም ተዘግቧል። እጅ ከሰጡ ተዋጊዎች አንዱ የሆነው ካፒቴን ኦስማን አልኑር ሀብብ ኻሊድ በጦርነቱ ውስጥ ያጋጠሙ ችግሮችና ወታደራዊ ጫናዎችን ውሳኔያቸውን እንዳነሳሱ መናገራቸውም ተገልጿል። እንዲሁም ሌሎች የአርኤስኤፍ አባላት ውጊያውን እንዲያቆሙ ጥሪ ማቅረባቸውም ተዘግቧል። የአሜሪካ ጦር በዚህ ሳምንት መጨረሻ በኢራን ኢነርጂ መሰረተ ልማቶች ላይ ያነጣጠረ አዲስ ጥቃት ለማድረስ መዘጋጀት ላይ እንደሚገኝ የአሜሪካ መገናኛ ብዙሃን ዘገቡ። በሌላ በኩል በጋዛ የቀረበውን የሰላም እቅድ ተከትሎ በሐማስ ትጥቅ መፍታትና በእስራኤል ጦር መውጣት ዙሪያ ወገኖች መካከል ተቃራኒ አቋሞች ማንጸባረቃቸውን ቀጥሏል። የአሜሪካ መገናኛ ብዙሃን የጠቀሷቸው ምንጮች እንደገለጹት ጥቃቱን የኢራን ኃይል መሰረተ ልማቶች ላይ ሊያተኩር የሚችል ሲሆን ውሳኔው የፕሬዚዳንት ዶናልድ ትራምፕን ይሁንታ የሚጠብቅ ነው። ፕሬዚዳንት ትራምፕ በካምፕ ዴቪድ በሰጡት መግለጫ ክፉኛ እንደበድባቸዋለን ሲሉ ማስጠንቀቃቸውንና የፔንታጎን ቃል አቀባይ ሺን ፓርኔል ጦሩ የፕሬዝዳንቱ ትዕዛዝ ለመፈጸም በተጠንቀቅ ላይ መሆናቸው ተናግረዋል። የእስራኤል መከላከያ ሚኒስቴር እስራኤል ካትስ በበኩላቸው ኢራንን 40 ዓመት ወደ ኋላ ለመመለስ መዘጋጀታቸውን ገልጸው የአሜሪካ ይሁንታ እንደሚያስፈልግም ጠቁመዋል። አንድ የኢራን ባለስልጣን በመሰረተ ልማቶች ላይ የሚፈጽም ጥቃት የእብደት ምልክት መሆኑን ገልጸው ኢራን አጥፋው ምላሿን የእስራኤል መሰረተ ልማቶችና በቀጠናው የሚገኙ የአሜሪካ ኢነርጂ ተቋማትን በመምታት እንደምትመለስ አስጠንቅቋል። አሜሪካ አደራዳሪነት በቀረበው ባለ 20 ነጥብ የሰላም እቅድ ሁለተኛ ምዕራፍ ላይ የፕሬዝዳንት ትራምፕ ሐማስ ትጥቅ ለመፍታት በመስማማቱ ከእስራኤል ጋር መግባባት ላይ መድረሱን ገልጸው ነበር። አንድ ከፍተኛ የእስራኤል ባለስልጣን እንደገለጹት ሐማስ በትክክል ትጥቅ ሳይፈታ የእስራኤል መከላከያ ሰራዊት ካለበት ቦታ እንደማይወጣ አስታውቋል። በተጨማሪም የእስራኤል የቀኝ ክንፍ ሚኒስቴር ረቂቁን ውድቅ አድርገውታል። ሐማስ በበኩሉ ከባድ የጦር መሳሪያዎችን ለማስረከብ እስራኤል ሁሉም አይነት ጥቃቶች ማቆምና ጦሯን ከጋዛ ሙሉ በሙሉ ማስወጣት አለባት የሚል ቅድመ ሁኔታ አስቀምጧል። በአንድ በኩል በኢራን ኢነርጂ ተቋማት ላይ ሊሰነዘር የታሰበው ጥቃት፣ በሌላ በኩል ደግሞ በጋዛ ተኩስ ለማቆም የሚደረገው ጥረት የመካከለኛው ምስራቅ የፖለቲካና የደህንነት ምህዳር እጅግ ውስብስብ አድርጎታል። ውድ የሎሚ ቴሌቪዥን ተከታታዮች ለዛሬ ያዝናቸው አቤት መረጃዎችንና ትንታኔዎችን እነዚህ ይመስሉ ነበር። በዜናዎቻችን ላይ ያላችሁ ማንኛውም አስተያየት በኮሜንት መስጫው ላይ እንድታጋሩን እንጋብዛችኋለን። መረጃዎችን በፍጥነትና በታማኝነት ለሌሎችም እንዲደርሱ ቪዲዮን ላይክና ሼር ማድረጋችሁን እንዳትረሱ። በሰዓቱ የሚወጡ አዳዲስና ትኩስ መረጃዎችን ለማግኘት ደግሞ ቻናላችንን አሁኑን ሰብስክራይብ ያድርጉ። ቀሪውን ጊዜ ሰላማዊና መልካም ጊዜ ይሁንላችሁ።